ዋቴቨር ዘዌዘር ነው ጨዋታው። ያራዳ ልጆች አርሰናል በዘንድሮ የውድድር ዓመት እኔ እንጃ ምንም ለስድስት ለምን ለሰባት ተሰባስባት መጣም ችግር የለበትም ዘንድሮ ነው የምልህ። በጣም ከባድ ነው ባየር ሙኒክ ለሌላው አርሰናል ጋር ከባድ የሚባል ነገር የለም። ከባድ ራሱ አርሰናል ነው ለአርሰናል ከባድ። ከዛ ውጪ ሚካኤል አርቴታ ዘንድሮ ምንም የሚሰሙት ታሪክ የለም። በቻምፒዮንስ ሊጉ ምንም ሽንፈት ያልቀመሰው ቡድን አርሰናል ነው ያራዳ ልጅ፣ ሌላ ማንም የለም። ባየር ሙኒክ ነበረ ወገባ ገዶም ብሎ ጥጉና ሲዞታል ማለት ነው። ዘንድሮ አርሰናል እኔ እንጃ ለአንድ ጨዋታ ለዋንጫ ብቻ ነው የሚጫወተው ምናምን ብለህ ምቀልድ ነገር ከሆንክ ማለት ነው አትቀልድ፣ ቀልዱ ማያምርብህ ቶ ያራዳ ልጅ። አርሰናል መሮታል ዘንድሮ በግራም በቀኝም በየትኛውም አጋጣሚ ተቀይሮ የሚገባው ተጫዋች ታምር ይሰራል። ሜዳ ውስጥ ያለው ተጫዋች ታምር ይሰራል። ዛሬ ማለት ጋብርኤል ማጋሌሽ ደግሞ ኖሮ ቢሆን ምናልባት በጣም ብዙ ጎሎች ልናይ እንችላለን። በጣም ብዙ የቆሙ ኳሶችን ሲያባክኑ ነበር እንደውም አርሰናሎች ማለት ምንም ነው። አረ እኔ እንጃ ሚካኤል አርቴታ ዘንድሮ እኔ መጋኛው ነው የመጣው። አረዳ ያጠናገራል በሚገራርም ሁኔታ። ሀሳብ አስተያየትን ኮሜንት ላይ ፕላስ ምልክቱ አንተ ነች። በደም ሼር ኮፕሊንግ ይደረገው። ኦሮሮሮሮሮሮ ውይ ያዝ እንግዲህ ጀሞ ዘፈኑ ከእናንተ ነው፣ ጭፈራ ነው ከኔ ጀሞ። አረርገጥ በአውሮፓ የመጀመሪያ ሽንፈቱን ለሙኒክ ሰጠነው። ምድረ ቋጣሪ በሙላ ምን ዋጣችሁ አሁን? እንዳጮልቃተኝ ነውጣ ብርድ ልብስ ውስጥ አጮልቃተኝ። መጀመሪያ ተኛ ስላልተኛ አይደለ ምንድነው እንደዚህ አድርገህ መታኝ። ናውጣ ልጣለው ጨጓራ። እንደውም ዛሬ እናንተ ናችሁ ሼር ኮፒ ሊንክ አድርጋችሁ ማድረስ ያለባችሁ። ምን አይነት ቲም ነው ያለኝ? ምን ጥንቆራሽ! አረ ይሄን ቲም በቃ ተው በቃ አይቋጠርም እኮ እንዴ ነው ቡድን ላይ እንዴ እናንተ ጅል ናችሁ እንዴ? በቃ ጅል ካልሆንክ በቀር እኮ ከዚህ በኋላ እዚህ ቡድን ላይ አይቋጠርም። በቃ እንዴ የመጀመሪያ ሽንፈቱን ለሙኒክ ይኸው የምትተማመኑበትን ቲም እኮ ደገፍ አደረግን አባቴ። ይሄ ቁጥር አንድ ቪዲዮ ነው። እመለሳለሁ። ሼር ኮፒ ሊንክ አድርጋችሁ እመለሳለሁ። መጣ አሁን ስለ አርሰናል ምን ልበል? በቃ አርሰናል ጭራቅ ሆኗል። በዚህ ሰዓት ማንንም አይሰማም። የትኛው ክለብ ነው የሚያስቆመው? እኛ እኮ ግራ ገባን። ከዚህ በኋላ ከምሬን እኮ ነው የምላችሁ። እንዴ ዛሬ ያስቆመዋል ጭራሽ የተባለው ሙኒክ፣ የተፈራው ሙኒክን 3-1 ኤመሬት ላይ ዱቄት አደረገው። በቃ ትችላላችሁ እናንተ። እኔ ቆስ እያለሁ ከዚህ በኋላ ማውራትም አልችልም። መጫችሁ። ኮንግራ እንደውም አድማ መውጣት ነው በአርሰናል ምክንያት። አድማ በቃ አንጩትም ከአርሰናል ጋር ማለት ነው። በቃ ፊርማ አሰባስቦ ከአርሰናል ጋር አንጩትም። ለሊቨርፑል ግን የ100 ብር ቻሌንጅ እንዳስመረበላቸው። ኧረ ባዳይ የሆነ ነገር ይግዙ እንዳትሄድ አይዛግ። ወንዳ ወንድ ክለብ እመቤቴን በቃ በዚህ ሰዓት ዓለማችን ላይ ምርጡ ክለብ ነው ለምችለው። በዚህ እኔ ምንም በቋጠሩን በምንም ልችለው አልቻልኩም። ይሄንን ክለብ ፐርፌክት እግዚአብሔርን በቃ ትችላላችሁ። በዚህ ሰዓት አርሰናል ምንም ነገር ይገባዋል። ምንም ነገር ግን ይቅርታ አድርጉልኝ፣ ሁሉ ነገር እመኝላችኋለሁ ከዋንጫ ውጭ ግን ትችላላችሁ። እኔ ቋጠሩ በቃ ጤናዬን መጠበቅ እፈልጋለሁ። አርሰናል ድንገት ከተሸነፈ አስከፊ አቻ ከወጣ ልጨፍር ይችላል። ከዛ ውጪ ግን ትችላላችሁ፣ መቤቴን ትችላላችሁ። ሞዳትን አርሰናል ግን መልሱልኝ። እቺን አርሰናል መልስ፣ ናፍቆኛል። ኧረ ተው እንዴ! አረ ወገን አጨብጭብ እንዴ! እንደዚህ ይቻላል እንዴ? ሚካኤል አርቴታ ዘንድሮ ምንድነው እያስመለከተን ያለው? የትኛው ቡድን ነው የሚያስቆመው ይሄንን ቡድን? ዛሬ በአምስተኛ ዙር የአውሮፓ ሻምፒዮንስ ሊግ እጅግ በጣም ተጠባቂ የሆነ ጨዋታ አርሰናል በሲዝኑ ምንም አይነት ሽንፈት ያልገጠመውን ባየር ሙኒክን አስተናግዶ 3-1 በሆነ ውጤት ማሸነፍ ችሏል። በጣም የሚገርም ጨዋታ ነበረ የተመለከትነው። ፈርስት ሃፍ በጣም ተመጣጣኝ የሆነ እንቅስቃሴ ነበረ የተመለከትነው። በኳስ ቁጥጥሩ ረገድ ግን ባየር ሙኒክ የተሻለ ነበረ። በሙከሮች ግን ተመጣጣኝ የነበረ የጨዋታ ክፍለ ጊዜ ነበር። ቲምበር 22ኛው ደቂቃ አርሰናል ቀዳሚ ያደረገ። ከዛ በኋላ ካርል 32ኛው ደቂቃ ላይ ለባየር ሙኒክ አቻ ማድረግ ችሎ የመጀመሪያው አጋማሽ 1-1 ነበር የተጠናቀቀው። ነገር ግን ከሰከንድ ሃፍ በኋላ የሚካኤል አርቴታ ቅያሪዎች በመስራት እንግዲህ እነ ማዱኬ እንዲሁም ደግሞ ማርቲኔሊ ያከታተለው ጎሎችን በማስቆጠር መድፈኞቹ አርሰናሎች ባየር ሙኒክን 3-1 እንዲያሸንፉ ማድረግ ችሏል። በሲዝኑ መድፈኞቹ አርሰናሎች እንግዲህ በአውሮፓ ሻምፒዮንስ ሊጉ ምንም አይነት ሽንፈት ሳይገጥማቸው 5ቱንም ጨዋታዎች
በድል በማጠናቀቅ 15 ነጥቦችን በመያዝ በአውሮፓ ሻምፒዮንስ ሊጉ አንደኛ ደረጃ ላይ ተቀምጠዋል ማለት ነው። ባየር ሙኒክ በሲዝኑ እንዲሁም ደግሞ በአውሮፓ ሻምፒዮንስ ሊጉ የመጀመሪያው የሆነ ሽንፈቱን በመድፈኞቹ አርሰናሎች ቀምሷል ማለት ነው። በአውሮፓ ምርጥ ከሚባሉ ቡድኖች መካከል በሰዓት አንዱ ባየር ሙኒክ እንደሆነ ይታወቃል። ነገር ግን ይህንን ቡድን አርሰናል ማሸነፍ ችሏል። ሰከንድ ሃፍ የነበረው ፐርፎርማንስ እንደ ቡድን በጣም የሚደንቅ ነበረ ማለት ይቻላል። የሚኬል አርቴታ ቅያሬዎችም ሰርተው ነበረ። ይሄንን አርሰናል ግን የትኛው ቡድን እንደሚያስቆመው ግራ የሚያጋባ ነው። ዛሬ እንኳን ከአርሰናል ድክመት እናንሳ ካልን የባየር ሙኒክ የተቆጠረባቸው ጎል ካልሆነ በስተቀር እሱንም በሲዝኑ በአውሮፓ ሻምፒዮንስ ሊግ እስካሁን ምንም ጎል እንዳልተቆጠረባቸው የሚታወስ ነው። ዛሬ ግን ክሊንሺት ማስጠበቅ አልቻሉም ነበር። ለማንኛውም ስለዚህ ቡድን ምን ትላላችሁ? የእናንተ ሀሳብ ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። Who's the Gunners? እሺ ቤስት ቲም ኢን ዩሮፕ አሁን ሰዓት ቤስት ቲም ኢን ዩሮፕ ተገረፈ። 45 ደቂቃ ብቻ ነው የኔን ትከሻ መለካት ተቻለ። 45 ደቂቃ ብቻ ማለት ሰከንድ ሃፍ ደበደብኩት። ምን አባህ ምክንያት ትሰጠኛለህ? ሉዊስ ዲያዝ ስላልነበረ ነው በለኝ። ባየር ሙኒክ ወይስ አርሰናል ብዙ ተጫዋች ገሎበታል። ይረሳል እኮ በቃ እኛ በስኳድ ሮቴት እያደረግን ብንገርፍም ይረሳል። ስንት ስፖት ላይ ስንት ቦታ ላይ የመጀመሪያ ኦፕሽናችን አልተጫወተም። ስንት ቦታ ላይ and still the best team in Europe ባየር ሙኒክን ገረፍኩት። 45 ደቂቃ ነው የቻለ። አሁን ሃንግማንን ታስፈራራለህ ወይስ ዝም ብለህ ትበጠረቃለህ? መበጥረቁን አቁም። 7 ሰዓት ድረስ ባየር ሙኒክ ነው በእርግጠኝነት ያስጥልናል ብላችሁ የጠበቃችሁ እንደዚህ አይነት ጀለስማ መተኛት ነበረባችሁ። መቼ ነው ከስተታችሁ የምትማሩት? ሁለቱም ሊግ ላይ ቶፕ ነን። ቻምፒየንስ ሊግ ላይ ደግሞ ብቸኛ 5-5 ያሸነፈ ቡድን ማለት አርኒ ስሎትም ላስት ሲዝን እንደዛ አሸነፈ ነው። ማይ ጋይ ይሄ የመጀመሪያ ሲዝኑ አይደለም አርቴታ። ባየር ሙኒክን ለምን እንደማደንቀው ልንገር። 3 ዓመት ሙሉ ግሩፕ ስቴጅ ላይ አርሰናል ኤሚሬትስ ላይ ያለምንም ጎል ሁሉንም ጨዋታ አሸንፎ ነበር። አንድ ጎል አገባብን። እንዴት አንድ ጎል ያገቡብናል? እንዴት ያን ያለው ምን ችለው ማን አሁን የአድናቆት ቪዲዮ ነው የምፈልገው። ሁላችሁማ ባየርንስ ሪያል ማድሪድን መግረፌ አስደነገጠሽ? አሁን እኮ ብሶብኛል ማን አሁን ብሶብኝ። ሁሉንም ነው የምገርፈው። ፉል ስኳድ በሆን ባየርንን ማን ነው 5 አይደለም 6 አገባበት ነበር። ደፋር ቡድን ስለሆነ ማን ኖየር ብቻ 2 ያወጣው ኳስ እንችላለን። አርሰናልን የሚያቆመው ጠፍቷል። ተጠባቂው የአውሮፓ ሻምፒዮንስ ሊግ ፍልሚያ ኤምሬትስ ስቴዲየም ላይ በአርሰናል ድል አድራጊነት ተጠናቋል። በዚህ ውድድር ዓመት ከባድ ፈተና ሊሰጠው ይችላል ተብሎ የተገመተው ለአርሰናል ባየር ሙኒክ ቢሆንም ባየር ሙኒክን ግን አርሰናል ትንሽ ቡድን አስመስሎት አምሽቷል። በጨዋታው ላይ የሴት ፒስ የቆመ ኳስ ንጉሶቹ አርሰናሎች በጁሪያን ቲምበር የግንባር ኳስ ከሳካ የተሻገረውን ኳስ ከማዕዘን ውስጥ በማስቆጠር ጨዋታውን መምራት ጀመሩ። አርሰናል ላይ የመጀመሪያውን ጎል በዘንድሮው የውድድር ዓመት ያስቆጠረው የ17 ዓመቱ ታዳጊ ካርል ባየር ሙኒክን አቻ ማድረግ ችሎ ነበረ። ከለፍት መርስ ግን አርሰናሎች በተጫዋቾች ቅያሬና መሰል እንቅስቃሴዎች በመታገዝ ካላፊዮሪ ተቀይሮ ከገባ በኋላ ማይልስ ስኬልን ተክቶት ከመጣ በኋላ የማይልስ ስኬልን ስተት አርሞ ጭራሽ በማጥቃት እንቅስቃሴውን ተሳትፎ ለማዱኬ ጨርሶ የሰጠው ኳስ ማዱኬ በማስቆጠር አርሰናል 2-1 መምራት ጀመረ። ጋብሪኤል ማርቲኔሊ ደግሞ ሳካን ተክቶ ከገባ በኋላ በሻምፒዮንስ ሊግ ልማደኛ ሆኖና በሻምፒዮንስ ሊግ ምሽቶች ጎል ሲያስቆጥር የምናውቀው በዚህ ውድድር ዓመት ብቻ አትሌቲኮ ማድሪድ፣ ኦሎምፒያኮስ፣ አትሌቲክ ቢልባኦ ላይ ያስቆጠረው ማርቲኔሊ የሚስማር መምቻዋን የአርሰናልን የድል ማረጋገጫዋን ጎል በማስቆጠር አርሰናል 3-1 ባየር ሙኒክን በማሸነፍ የሻምፒዮንስ ሊግ የሊግ ፌዙ ወይም የምድቡ መሪ መሆን የቻለበትን በብቸኝነት በ3 ነጥብ ልዩነት ከላይ ቁጭ ብሎ መቀመጥ የቻለበትን አስገራሚ ውጤት ማስመዝገብ ችለዋል። ቀጣዩ እሑድ ከቼልሲ ጋር በፕሪሚየር ሊጉ የሚያደርጉት ጨዋታ ይጠበቃል። እንዴት ነበር አርሰናላውያን? የዛሬው ጨዋታ እንዴት ተመለከታችሁት? አርሰናል 5 ኮከብ የሚያሰጠው አስደናቂ ብቃት ያሳየበትና ሙሉ 3 ነጥብ ከ2 ንጹህ ጎል ጋር ይዞ የወጣበት ነው። እናንተስ እንዴት አያችሁት? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትርታ ሲቲ ስፖርት ነው። ይመቻችሁ። አባቴ ተበቀልኩልክ፣ የኔ አባት ተበቀልኩልክ። አንገትህን ያስደፋህን ይህን እከክበት ክለብ ተበቀልኩልክ። ይደገማሉ እኮ 5 ለአንድ ይደገማሉ እኮ ጠላቶቻችን። እኔ ተበቀልኩልክ። ያዝም በቀይ ያስወጣችሁ ባለፈው ጨዋታ በቀይ ያስወጣችሁ እንደ ኬን ለምንድን ነው ያልገባው? ለምንድን ነው ኬንን ይዛችሁልን ያልገባችሁት? እንደኛሱ አሳምነን እኮ ነው መውጣት የምንፈልገው። ለምንድን ነው ኬን ያልገባው? መቼስ እንደዚህ ሆኖ ገብቷል አትሉኝም? ደለው እንደዚህ ከቤንች መጥቶ ቻምፒየንስ ሊግ ላይ ያገባል። ኧረ ሌላው የት ነው?
ሌላ ቤት ነው ጎበዝ፣ ሌላ ቤት ነው። ሬት ሄደን ፈንዳ፣ የት ሄደን ፈንዳ። ለኛ እኮ ቋጠሩብን። ሙኒክ አባታችሁ ነው ብሎ ቋጠሩብን እኮ። የኔ አርቴታ የኔ ክለቢ ነው፣ የኔ ክለቢ ነው። እንዴት ነው ምንችለው? እንዴት ነው ምንችለው? ያ እከክ አሲስት ማድረጉ ደብሩኝ። ግን እንችላለን፣ እንችላለን፣ እንችላለን። ገነርስ እንኳን ደስ አለን፣ እንኳን ደስ አለን። እናውጣው ምንረቋጣሪ አልተኛም ወይ? በዚህ ሌሊት ጨጓራን ነው ምንጥል። የዓለምን ምርጥ ክለብ ነው ምደግፈው። የዓለማችን ምርጡ ክለብ በዚህ ሰዓት አርሰናል ነው ምለ ገብተህ ታወጣዋለህ ከባናተኛ። ምድራችን ላይ ከአርሰናል በላይ ያለው ሰማይ ብቻ ነው። ሁለት አውራ ዶሮ በአንድ ቤት ውስጥ አይኖርም። መከባበር መቻል አለባቸው ወይም አንዱ መወገድ አለበት። እናም አርሰናል አንዱን አውራ ዶሮ ላባውን ገነጣጥሎ መልሶታል። ለድፍን የዓለም ክለቦች መልእክት ያስተላለፈበት ጨዋታ ነው። አርሰናል 3 ነጥቡ ያን ያክል ጠቅሞት አይደለም፣ ግን ከሱ እኩል ደረቱን አሳብጦ ሲንቀሳቀስ የነበረውን ክለብ ከሱ በታች እንደሆነ ረግጦ ሸኝቶታል። ባየር ሙኒክን ምን አይነት አርሰናል የተመለከተ አርሰናል ባየር ሙኒክን 3-1 በሆነ ውጤት አሸንፎታል። አርሰናል 3 ባየር ሙኒክ 1 የተጫዋቾች ሬቲንግ ማለት እንደ ሁልጊዜው ከበረኛ ነው የምንጀምረው። ማን ዴቪድ ራያ በእግሩ በጣም ብዙ ቻንስ ነው ክሬት ያደረገው እንዴ። ፕሬስ እንደረጋለን፣ መሬት ለመሬት ይሰነጥቃል ምናምን። በጣም የሚያምር ጨዋታ 8.5 ማለት ነው። ከሙሉ ተከላካይ መስመራችን ብዙም ሳይንቀሳቀስ የወጣው ዛሬ ሉዊስ ኬሊ ነው። ማን ዲሳፖይንት አድርጎኛል። 7 ከ10 እንሰጠዋለን ማለት ነው። ሞስኬራ ጋር እንሄዳለን። ሞስኬራ በጣም የሚያምር ጨዋታ ማን ቻምፒየንስ ሊግ ጌም እንደዚህ ያልጠበቅኩም። በጣም ጽድት ያለ ጨዋታ፣ አየር ኳስ በጣም ያበደ ነበር። ግን ኮርናዎቹ ላይ ጋብሪኤል እናፍቀናቸዋል። እግዚአብሔርን በጣም ነው የናፈቅናቸው። ሞስኬራ 8.5 ማለት ሳሊባ ማስተር ክላስ ሮልስ ሮይስ በስማም እኔ የሆነ ደልቀቅ ያለ ነገር ላይ ተኝቼ ነበር ሳይ ነበረው። በቃ ምን አይነት ጨዋታ ነው የምትጫወቱ? 9 ከ10 ማለት ቲምበር አተኔ ስለ ቲምበር እኔ ላለቅስ ነው ስለ ቲምበር ሰውራ 20 በጣም ነው የምትችል። ምንም አላወራም በቃ ትችላለህ ምና 20 ሰጥቻለሁ። በጣም ነው የምትችል። መሀል ላይ እንሄዳለን ማለት ነው። ዙቢሜንዲ ምን አይነት ጨዋታ ነው ማን ፓስ እንዴት ነው ከት የሚያደርገው? እንዴት ነው የሚችለው? በጣም ፓሶቹ ሲያማምር ኢንተርሴፕት የሚያደርጋቸው ነገሮች እንዴት ነው ደስ የሚሉት። ዙቢሜንዲ 10 ከ10 ማስተር ክላስ በጣም ነው የሚያምሩ። ዴክላን ራይስ በስማበረ ራይስ እንዴት ነው የምችለው? አንተ ደግሞ በጣም ጤነኛ አይደለም። ሞተር ከዛ ጥግ እዛ ጥግ እየሄደ ነው የሚጫወተው። ማን ምን አይነት ሰው ነው? ድሪብል ያደርጋል፣ ኢንተርሴፕት ክሮስ ማያደርገው ነገር አለ እንዴ? ራይስ ማን 15 ሰጥቻለሁ። በጣም ነው የምትችለው። ኤዜ አናዘር ማስተር ክላስ ዛሬም ማለት ነው። ምን አይነት ነገር ነው የሚያደርገው? ተቾቹ ቦክስ ውስጥ ደስ ሲሉ ከቦክስ ውጪ ፕሬስ አድርጋችሁት መቀሙት አይነት ሰው አይደለም። ኤዜ በጣም ነው የሚችለው ማለት 10 ከ10 ኤዜ ማለት ነው። ሳካ ጋር እንሄዳለን። ሳካ እንደውም ከጠበቅኩት በታች ነው የተጫወተው። ማን ለመሰለ ከጠበቅኩት በታች የተጫወተው ሁሉም ነው የተጫወቱት የአርሰናል ተጫዋቾች። በጣም ነው የሚችለው ሳካ ራሱ 8 ከ10። ሜሪኖ የአየር ኳሶች እየሳተ ነበር። ኮርና እየሳተ ነበር። በጣም ነው የተናደድኩት ማለት ነው። ሜሪኖ 8.5 ሰጣለሁ። ትሮሳርድ ያው ገብቶ ነው የወጣው። ምንም ሳናየው ነው የወጣው። ትሮሳርድ 6 ከ10 ነው የምንሰጠው ማለት ነው። በትሮሳርድ ቦታ ግን ማዱዌኬ ምን አይነት ማስተር ክላሱ ሰከንድ ሃፍ ላይ በሳካ ተቀይሮ ገባና በሳካ ቦታ ላይ ገብቶ ወዲያው ነው ያገባው። ማን ካላፊዮሪ ተቀይሮ ገብቶ በጣም አሲስት አደረገለ። ጽድት ያለ ማዱዌኬ ጽድት ያለ ጨዋታ 8 ከ10 ማለት ከተቀያሪ ካላፊዮሪ እንደገባ አሲስት ከዛ ኦሊሴን ሎክ 8 ከ10 ማለት ነው የምንሰጠው። ማርቲኔሊ የቻምፒየንስ ሊግ ጎት ነህ። በጣም ነው የምትችለው። 10 ከ10 ማርቲኔሊ ቲማችን በጣም ነው የሚችለው። የሆነ ሰው ይግደለን። አሁን ደግሞ ከስሜታዊነት መለስ ካልን በኋላ ጨዋታው ላይ ታላላቅ ጥፋት ያጠፉትን ተጫዋቾቻችንን እንገጽጻለን። ቪዲዮን ኮፒ ሊንክና ሼር በማድረግ ትጀምራላችሁ። ለቤቱ አዲስ ከሆናችሁ ፎሎ ማድረጋችሁን እንዳትረሱ። ዛሬ ሳካ ትንሽ እንቁል ቢጥቢጥ አድርገውሽ ነበር። በእርግጥ ማርክ ተደርገሽ ነበረ። ለ3 ለ4 ነበረ። ብራንድ ነገር ብዙ ጊዜ አጀባ ይበዛበታል እና ቃለን ብላክ ዳይመንድ ባሪችን አስተካኪ። እስኬሊ ዛሬ ምን ነግቷል? ተፈስቶብን ነው እንደገባው። ምን አይነት የቀሽም ስራ ነው ሲሰራ የነበረው? እንደዚህ አይነት ነገር በአርሰናል ቤት መቼም ቢሆን አይፈቀድም። ይሄ የንጉስ ቤት ነው። ያሰድበን እኮ ነው። አንተ ገብቼ ነው የምፈትልህ። ሌላው ደግሞ ሊደነቅ የሚገባው የአርቴታ ቅያሬዎች አንኤክስፔክትድ የሆነ ቅያሬ ነበር ሲቀይር የነበረው። እኛ ራሱ መገመት አቅቶን ነበር። ይሄ ሰውዬ ጨልሏል እንደ በእንደዚህ አይነት አሰላለፍ የሚገባው። ነገር ግን መጨረሻ ላይ ፕሮፌሰሩ ልክ ነበሩ። የተለመደው ሰርፕራይዛቸውን እንኩ ብለው ወጥተዋል። እዚህ ቤት ባየር ሙኒክ ሆንሽ ምንም ሆንሽ እኛ ጋር እንደዚህ አይነት ነገር የለም። እኛ ክለብ አናዳለም። ሁሉንም በእኩል ነው የምናገለግለው እና ቀጣይ ማን አለ? ቼላው ሃንግማን እሱንም በእኩል አድሮና መድሎ ቀርቷል። 3-1 4-1 አለቀ። አንድም እሱም አባን ከሰጠን ነው። ማርቲኔሊ ቻምፒየንስ ሊግ ላይ እሳት ነሽ። ትንሽ የሚያሳስበን የትሮዛርድ ጉዳት ናት።
ፕሪሚየር ሊግ ላይ እንደምታስፈልጊን እንዳትዘነጊ። አንቺ ዋ ቅቅልሽን ጠጪ፣ ትንሽ ጠንከር በይ።